አሁን ሰዓት እንደተሰማው መረጃ ከሆነ ኢትዮጵያ ኤሌክትሪክ ኃይል በታሪኬ ለመጀመሪያ ጊዜ ትርፍ በትርፍ ሆኛለሁ፣ ትርፋማ ሆኛለሁ፣ ትርፍን አስመዝግቤያለሁ ብሎ ተናግሯል። ከዚህ በፊት በአገር ውስጥም ሆነ በውጭ ሀገር የነበረብኝን ዕዳ ማለትም 122 ቢሊዮን የኢትዮጵያ ብር በመክፈል በ2018 እነዚህን ብድሮችን ሙሉ ለሙሉ በመክፈል 39.5 ቢሊዮን የኢትዮጵያ ብር አትርፌያለሁ በዚህ ዓመት ሲል እንግዲህ ተናግሯል። የትግራይ ህዝብ እንደ ህዝብ አቀርቅሮ እንዲኖር አንገቱን ቀና እንዳያደርግ እንደ ህዝብ ፌል እያደረግን ያለን ይመስለኛል። ሰማልኝ በረከት ገበሬዋ የለጠፈችውን ማታ ዛሬ ከጠበቃችሁ ለ1000 ሰዎች የቴሌ ብር ዕዳችሁን ከፍላለሁ አለች። ጉዳችን ፈላለ ዘንድሯል። ይቅርታ አድርጉልኝ ሚኮ ማይክ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከረማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። በሚያዝናኑት አብረን ዘና እንላለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ይህ ቻናል አዲስ መሆኑንም ተከትሎ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ሁላችሁም ይህን ቪዲዮ እንደምትወዱት ጥርጥር ስለሌለኝ ላይክ በማድረግ እንጀምረው። ወደ መጀመሪያ ቪዲዮአችን ስንሄድ ሰሞኑን ቱሪስቶች ወደ ሀገራችን በጣም እየመጡ እንደሆነ ሁላችንም እናውቃለን እና ከዛ ጋር በተገናኘ በጣም አዳዲስ መረጃዎች እየተሰሙ ይገኛሉ። ቱሪስቶቹ እየመጡ ለዓለም ሚዲያዎች እያጋሩ ያለው ነገር በጣም የኢትዮጵያን ቱሪዝም የሚገል ነው እየተባለ ይገኛል። እስኪ ምንድነው እያጋሩ ያሉት የሚለው አብረን በቪዲዮአችን እንመልከት። ይሄ ሰውዬ ደግሞ ኮፒ ሊንክ ያደረጋችሁ በደንብ ሼር ኮፒ ሊንክ ሰዎች ጋር እንዲደርስ አድርጉልኝ። ይሄኛው ሰውዬ ይሄ ፈረንጅ ከዚህ በፊት አይታችሁታል። በላሊበላ አካባቢ ሌሎችም አካባቢዎች ላይ ቪዲዮ እየቀረጸ ሲያወራ ነበር። የሰማችሁ ይመስለኛል። ብቻ አንዳንድ ነገሮች ሲያወራ፣ ይሄኛው ደግሞ ጥይት ተመትቻለሁ ብሎ ራጅ ሁሉ የተነሳበት ምስል ሲያሳየን ነበር። ጆርዲ ደግሞ ኢትዮጵያ ነበረች፣ አሁን ተመልሳ ወደ ውጭ ሄዳለች። አየር መንገድ ውስጥ የገጠማትን እንግልት፣ ፖሊሶች ያደረሱባትን እንግልት በርከት ባለ ክፍል ቲክቶክ ላይ አጋርታለች። የእሷንም ገብታችሁ ልታዩት ትችላላችሁ። የአየር መንገድ ሰራተኞች በጣም ቅሬታ እየቀረበባቸው ብዙ እየተሰራ ነው ወይንም ይባላል። ይሄ አያስከፋ ይሆናል፣ ግን እንደዚህ ዲቴል ሊታዩ የሚገባቸው ቦታዎች አሉ። አየር መንገድ ውስጥ ሰዎችን ትሪት የሚያደርጉበት መንገድ የኢሚግሬሽን ሰራተኞችም ሊሆኑ ይችላሉ፣ የኤርፖርቱ የአየር መንገዱ ሰራተኞችም ሊሆኑ ይችላሉ። ሰዎችን ትሪት የሚያደርጉበት መንገድ ፖሊስ ጣቢያዎች ጋር መንገዶች ላይ ፖሊሶች የውጭ ሀገር ዜጋን የኢትዮጵያውያን ትሪት የሚያደርጉበት መንገድ ይሄኛው ዘመን እንደ በፊት አይመስለኝም። ሰዎች በተለያየ መንገድ ይቀርጻሉ። መነጽራቸው ላይ ካሜራ ያለ ሰዎች አሉ። ደረት የልብስ ቁልፎቻቸው ላይ ካሜራ የሚያስቀምጡ ሰዎች አሉ። ስልኮቻቸውን በተለያየ መንገድ ይዘው በቃ ሰዎች ያዩትን ነገር ይዘው ነው የሚወጡት። ያ ደግሞ አገር ውስጥ ብቻ አይቀርም፣ ለዓለም ነው የሚደርሰው። ቱሪዝም ላይ ከፍተኛ ስራ እንሰራለን ብለን ካሰብን መልካም አስተዳደር ላይ ልንጨነቅ ይገባል። አገልጋይነት ላይ ልንጨነቅ ይገባል። የውጭ ሀገር ዜጎችን ብቻ አይደለም የሀገር ውስጥም እኛም ዜጎችም እኔ እንደዛ ይሰማኛል። አሁን ከሰሞኑን የኢትዮጵያን ቱሪዝም ድምጥ ማጡን የሚያጠፉ ምስሎች ነው እየተሰራጩ ያሉት። በተለይ የዚያ የፈረንጁ በጥይት የተመታው የሚገርም ነው። እሱ ነው የተዘረፈው። ቱሪዝም ሚኒስቴር የመንግስት ኮሚኒኬሽን እዚህ ጉዳይ ላይ ፈጣን ማብራሪያ ሊሰጥ ይገባል ብዬ አስባለሁ። ፈጣን ምንድን ነው የተፈጠረው? ማን ነው ያደረገው? ለምን? ጥፋት ያጠፋም ካለ እርምጃ ሊወሰድ እንደዚህ አስባለሁ። በትላንትናው ዕለት ዓለም ሚዲያዎችን ያነጋገረ አንድ ቪዲዮ በሶሻል ሚዲያ በጣም እየተዘዋወረ ነበረ። ያው በትላንትናው ዕለት ወደኛ ሀገር መነጋገሪያ ሆነ እንጂ ዓለም ላይ መነጋገሪያ ከሆነ 1-3-4 ቀን ሆኖታል ይመስለኛል። እና ምንድነው ቪዲዮም ከኢትዮ ጅቡቲ መንገድ ወደ ኢትዮጵያ የሚገባ አንድ የውጭ ዜጋ በቪትስ መኪና እያሽከረከረ ይመጣል እና እሱ እያለ የሚገኘው በቪዲዮ ላይ የተናገረው ብቻ ልዩ ልብስ ያደረጉ የመንግስት ታጣቂዎች ናቸው ነው ያለው። እና ብዙ ሰዎች ደግሞ እያሉ የሚገኙት ሽፍታዎች ናቸው እና ተኩሰው ይመቱታል መኪናውን። ቁም ብለውት አልቆምም ብሎ ያልፋቸዋል። ተኩሰው ይመቱታል መኪናውን ማለት ነው። እና በዛ መካከል የነበረውን ሁኔታ በሙሉ በምስል አስቀርቶታል ማለት ነው። እንግዲህ ውጪዎች ከኛ የሚለዩበት ዋነኛው ነገር ምንድነው? ነገሮችን በቪዲዮ ማስቀረት በጣም ነው የሚወዱት ማለት ነው። አጋጣሚዎችን በቪዲዮም ሆነ በፎቶ ማስቀረት ይወዳሉ እና ቢሆን አጋጣሚ ብቻ ቀርጿቸዋል። መኪና ውስጥ ካሜራ ነበረ። የነበረውን ሁኔታዎች በሙሉ በቪዲዮ ቀርጾ ኢንስታግራም ላይ ያጋራል እና በሚሊዮኖች ነው የተመለከቱት። እና ከንግግሮቹ መካከል
ኢትዮጵያ ስትመጡ እንደዚህ ነው የሚገጥማችሁ በማለት ለዓለም ነበር ያስተላለፈው ማለት ነው። ይህ ነገር በውጭ ዜጋ ሆነ እንጂ የሀገራችን ዜጎች ወይ ደግሞ ኢትዮጵያውያን ከጅቡቲ ወደ ኢትዮጵያ ወይ ደግሞ ብቻ በሩቅ መስመር የሚጓዙ ሹፌሮች ይህንን ነገር ደጋግመው ሲናገሩት ደጋግመው ሲጮሁ ነበርና አሁን ፈረንጁ እንደዚህ ስላደረገ ለአዲስ መነጋገሪያ ሆነ እንጂ ይህ ነገር የተለመደ ነገር ሆኗል እና ይህንን ነገር ሰምቶ መንግስት መግለጫ ካልሰጠ በዚህ ነገር ላይ የቱሪዝም ሁኔታችን ወይ ደግሞ ኢትዮጵያ ላይ የሚገኘው በቱሪዝም የሚገኘው ገንዘብ በጣም እንከስራለን ብዬ ነው ማስበው። መንግስትም እየሰራ የሚገኘው በአሁኑ ሰዓት ለቱሪዝም እና የቱሪዝማችንን ገደል የሚከት ነገር ነው ብዬ ነው ማስበው። እና እናንተ እስኪ በዚህ ቪዲዮ ምን ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በአሁኑ ሰዓት እንደተሰማው መረጃ ከሆነ ኢትዮጵያ ኤሌክትሪክ ኃይል በታሪክ ለመጀመሪያ ጊዜ ትርፍ በትርፍ ሆኛለሁ፣ ትርፋማ ሆኛለሁ፣ ትርፍን አስመዝግቤያለሁ ብሎ ተናግሯል። ከዚህ በፊት በሀገር ውስጥም ሆነ በውጭ ሀገር የነበረብኝን ዕዳ ማለትም 122 ቢሊዮን የኢትዮጵያ ብር በመክፈል በ2018 እነዚህን ብድሮችን ሙሉ ለሙሉ በመክፈል 39.5 ቢሊዮን የኢትዮጵያ ብር አትርፌያለሁ በዚህ ዓመት ሲል እንግዲህ ተናግሯል። በአሁኑ ሰዓት የነበረብኝንም ዕዳ መክፈል ያስቻለኝ በምሰጠው ሰርቪስ ላይ የተለያዩ ታሪፎችን ማሻሻል በማድረጌና እንዲሁም የኢትዮጵያ ታላቁ ህዳሴ ግድብ ተመርቆ ወደ ስራ በመግባቱ ምክንያት ነው ሲል ተናግሯል። ካሁን በኋላ ምንም አይነት ዕዳ የለብኝም፣ የኢትዮጵያ ንግድ ባንክ የሚያበድረኝን ዕዳ ከፍያለሁ፣ እንዲሁም በተጨማሪ የተለያዩ የውጭ ፋይናንሶችም ያበድሩኝን ብድር አስቀድሜ ከፍያለሁ፣ ትርፍ በትርፍ ሆኛለሁ ሲል እንግዲህ የኢትዮጵያ ኤሌክትሪክ ኃይል ተናግሯል። ታዲያ የኢትዮጵያ ቴሌኮም ትርፋማነቱን አስከትሎ እንግዲህ ዳታ በነጻ ሰጥቶ ነበር። የኢትዮጵያ ኤሌክትሪክ ኃይልስ ምን ሊሰጠን ነው? ሀሳባችሁን ኮመንት ላይ ያስቀምጡልኝ። ብሩክ ነኝ። መልካም ምሽት ይሁንላችሁ። ብቻ የመንግስት ድርጅቶች አንዳንዴ የመንግስት ድርጅት ሲባል ለህብረተሰቡ ነው አይደለ? ህብረተሰቡ ሲጠቀም ነው የመንግስት ድርጅትም የመንግስት መስሪያ ቤቶችም የሚጠቀሙት። እንግዲህ እኔ እስከማውቀው ድረስ በኢትዮ ቴሌም ሆነ በኢትዮ ኤሌክትሪክም ሆነ አንድ ዜጋ ተደስቶ በማንኛውም ሶሻል ሚዲያ ላይ ሲናገር ሰምቼ አላውቅም። ብዙ ነገሮች በዚህ መንግስት ያስደሰተን ነገር አለ። በተለይ ደግሞ የከተማዎቹ ማማር ብቻ ብዙ ነገሮች እንዳስደሰቱንም ሆኑ አንዳንድ ነገሮች ግን በጣም አንዳንዴ እንዴት ልበላችሁ ከማናደድም አልፈው ወደ እንድንስቅ አንዳንዴ እኮ ሁሉ ጊዜ ንዴታችንን በመናደድ ብቻ አይደለም የምንወጣው፣ ንዴት ሁላ ሊያስቅ ይችላል እና በእነሱ አይነት መልኩ እንድንገልጽ የሚያደርጉን ድርጅቶች እየመጡ ይገኛሉ። ለምሳሌ እንደ ኢትዮ ኤሌክትሪክ አሁን ኢትዮጵያ ኤሌክትሪክ ኃይል እንግዲህ አሁን ያወጣው መግለጫ እንግዲህ ብዙዎችን አዝናንቷል። ህዝቡ እዚህ ጋር እየየ እያለ ነው፣ ብር እንደዚህ ተጨመረብኝ እንደዚህ ሆነብኝ እያለ ነው። ሲቀጥል ደግሞ ኢትዮ ቴሌ እንግዲህ ብዙ ሰዎች እንደውም አሁን ላይ ሜም እየሰሩ ነው። ዳታ አልሰራ ብሎን ፍላይት ሞድ ከማብራት ከማጥፋታችን የተነሳ ኤርፖርት የአየር መንገድ ሰራተኛ መስለናል። እንግዲህ ፍላይት ሞድ ሳታበሩ ሳታጠፉ ቀን ሙሉ ይሰራላችኋል ማለት ዘበት ነው ኢትዮ ቴሌ ማለት ነውና ህዝቡ እንደዚህ እያማረረ እኛ እንደዚህ ቢሊዮን ብር አተረፍን ማለት ህዝቡ ላይ እንደመቀለድ ነው እኔ ብዬ ነው ማስበው። እስኪ እናንተ ምን አይነት ሀሳብ አስተያየት አላችሁ? የትግራይ ህዝብ እንደ ህዝብ አቀርቅሮ እንዲኖር አንገቱን ቀና እንዳያደርግ እንደ ህዝብ ፌል እያደረግን ያለን ይመስለኛል። እህታችን ዘውዱ ሀፍቱ ትባላለች። አንዱ የህወሓት ኮሎኔል ልጅ በፀጉሯ ጎትቶ ጎማው ስር ከቷት ጨፍልቋት ይሄዳል። በጊዜው እኔ እዛ አካባቢ ስለነበርኩ ጓደኞች ጋር እና የዓይን እማኞች ነበሩ የተፈጠረውን ያዩ። ይህ ሰውዬ በህግ ቁጥጥር ስር ውሎ ዛሬ በነፃ እንዲለቀቅ ፍርድ ቤት ወስኗል እየተባለ ነው። ያው እነሱ ድርጊታቸው የሚያደርጉትን ነገር ስለምናቅ ምንም ሲሶኬ። ሌላው የትግራይ ህዝብ ግን እንደዚህ አይነት ነገር ሲፈጠር ዝም የሚለው ማለት ምንድን ነው እየሆን ያለ ነው? ምንድን ነው እየተለማመድን ያለ ነው? ምንድን ነው እያዋለድን ያለ ነው? እሺ ትግራይ ያለው ህዝባችን ተጨቁኖ ተበድሎ ነው ያለው። እሺ ዝም ይበል፣ ቢናገር ይገድሉታል ብለን እናስብ። ከትግራይ ውጭ ያለን ተጋሩ ግን ለምንድን ነው ዝም የምንለው? ምን እስኪሆን ነው እየጠበቅን ያለ ነው? በተለይ ተምረናል ምናምን የምትሉ ኢሊቶች ምንድን ነው እያዋለዳችሁ ያላችሁት? ለምንድን ነው ዝም የምትሉት? እስከ መቼ ነው ዝም የምትሉት? በተለይ ለህወሓት ደጋፊዎች ለእንደዚህ አይነት ድርጊቶች ምላሻችሁ ምንድን ነው? በህወሓት የምትኮሩ ሰዎች ይቀጥል እንደዚህ አይነት ነገር፣ እህቶቻችን በገፍ ይገደሉ ይደፈሩ፣ ምንም ያሳዝናል። አሉ ነው የትግራይ ህዝብ እንደ ህዝብ እንዲጠፋ የተቀረው ደግሞ በፍርሃትና በጭንቅ ተሸማቆ አንገቱን አቀርቅሮ እንዲኖር እያለማመዱን ያለን ይመስለኛል። በቃን ልንላቸው ይገባል። እነዚህ ሰዎች በቃን፣ ባሪያ አይደለንም ጎበዝ፣ በቃን እንበል። ሰላም ለትግራይ ህዝብ።
ይመሻሹ። በትላንትናው ዕለት ወደ ትግራይ የተሰማው መረጃዎች በጣም የሚደብሩና የሚያሳዝኑ ናቸው። እንግዲህ በምስሉ ላይ የምትመለከቷት እህታችንን አንድ የባለስልጣን ልጁ በተናገረው መልኩ እዚች ጋር ስናገረው ራሱ ይሰቀጥጣል። መኪና ጎማ ውስጥ ከቷት ጨፍልቋት ነው ሄደ የተባለውና ሰውየው ወይ ደግሞ ግለሰቡ የኛውን ድርጊት የፈጸመው ወጣት በነፃ ተለቋል እና ይህ ጉዳይ ብዙዎችን እያናደደና በአሁኑ ሰዓት በጣም ከፍተኛ እንቅስቃሴዎች እየተደረጉ ይገኛሉ። እስከ ሰላማዊ ሰልፍ ማለት ነው። እስኪ ምን አይነት ቪዲዮዎች እየተንቀሳቀሱ እንደሆነ እስኪ አብረን እንመልከት። እኛ እንንገራችሁ እና እዛ ላይ ሀሳብ ስጡበት። ቅድም እንዳልኩት የመጀመሪያው ሀሳብ ምንድነው? ከሰኞ እስከ እሮብ የገንዘብ አቅማችን ለመንግስት የምናሳይበት ይሆናል። ብዙ ሰው ቢያንስ ለምሳሌ አዲስ አበባ ውስጥ ቢያንስ ከ50% በላይ የሚሆኑ ሴቶች ስራ ባይሄዱ፣ ቤት ውስጥ ያለውንም ስራ ባይሰሩ፣ ልጆቻቸውንም ትምህርት ቤት ባይልኩ፣ በአጠቃላይ ጸጥ ያደረጉት ከተማውን መንግስት ኖቲስ ማድረግ ይፈልጋል። ናት ኦንሊ ዳት ገንዘብም ሉዝ ያደርጋል፣ ቢዝነስም ሉዝ ያደርጋል። ስለዚህ በዚህ መልኩ አንድ አቴንሽን ማግኛ ሀሳብ ማለት ነው። ሁለተኛው ሀሳባችን ደግሞ ምንድን ነው? ትዊተር ላይ እና ፌስቡክ ላይ በእንግሊዝኛም በአማርኛም የሆነ አይነት ሀሳብ፣ የሆነ አይነት ጥያቄ፣ የሆነ አይነት ስሎገን፣ የሆነ አይነት ዲማንድ አስቀምጠን የፍትህ ሚኒስቴርና የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴርን እና ቢቢሲን እና አልጀዚራን ታግ አድርገን ፖስት ማድረግ ጥያቄዎቻችንን ማለት ነው። ምክንያቱም ሰላማዊ ሰልፍ ወጥተን ጥያቄ መጠየቅ አንችልም፣ እኛ ሀገር አይቻልም፣ አይፈቀድም። ስለዚህ ሰላማዊ ሰልፉን ሶሻል ሚዲያ ላይ እናደርገዋለን ማለት ነው። ትዊተር ላይ፣ ፌስቡክ ላይ አንድ አይነት ትዊተር ምንድን ነው አንድ አይነት ፖስቶችን ፖስት በማድረግ እነዚህን ቢሮዎች እና እነዚህን የኢንተርናሽናል ሚዲያ አውትሌቶች ታግ በማድረግ አቴንሽን ግራብ ማድረግ እንችላለን ማለት ነው። ሌላኛው ደግሞ የታሰበው ነገር ምንድን ነው? እነዚህን ኦፊሶች ማጨናነቅ፣ የሴቶች ህፃናትና ማህበራዊ ጉዳይ ሚኒስቴርንም የፍትህ ሚኒስቴርንም ስልክ እየደወሉ ኢሜይል እየላኩ በዛ ጋር ስናልፍ የሀሳብ መስጫ ቦክሳቸው ውስጥ ትንሽዬ ወረቀት እነዚህን ሰዎች ስም የያዘ ወረቀት እያስገባን እየደወልን የእነዚህን ሰዎች ስም እየጠራን የቀነኒን ጉዳይ ምን አደረጋችሁ? የሄቨንን ጉዳይ ምን አደረጋችሁ? የዘውድ ሀፍቱን ጉዳይ ምን አደረጋችሁ? የኢክራምን ጉዳይ ምን አደረጋችሁ? የትግራይ ክልል ላይ ያሉ ሴቶችን ጉዳይ ምን አደረጋችሁ? አይዲፒ ሴንተር ላይ ያሉ የአማራ ክልልንስ የአፋር ክልልንስ አይዲፒ ሴንተር ላይ ያሉ ሴቶችን ምን አደረጋችሁ? ትምህርት ቤት የመንግስት ትምህርት ቤት ሞዴስ መግዛት ለማይችሉ ሴት ህፃናት እንደ ተቋም እንደ ሚኒስቴር ምን አደረጋችሁ እያልን የተለያዩ አጀንዳዎችን ይዘን እየደወለን እንድንጠይቅ ማለት ነው። ስልኩን ማንሳት እስኪያቆሙ ድረስ ኦኬ፣ ስልኩን ማንሳት እስኪያቆሙ ድረስ መደወል፣ ኢሜይል መላክ። ሌላ ፔቲሽን ደግሞ ብቻ ይህ ነገር በአሁኑ ሰዓት ብዙዎችን ያናደደ ነው። አንዱ ፍትህ ሳያገኝ አንዱ ላይ ብቻ እየተደራረበ መጣ። የሄቨንን ሰማን፣ የቀነኒ አዱኛን ሰማን። ብቻ በስም ራሱ እኔ እዚች ጋር ላስታውሳቸው ማልችላቸው በጣም ብዙ የፍትህ መጓደሎች አሉ፣ በተለይ ደግሞ በሴቶችና በህፃናት ዙሪያ ማለት ነው። እና እንደዚህ አይነት ነገሮች ላይ ለምንድን ነው መንግስት ጣልቃ ማይገባው? ፍርድ ቤት ብዙ ጊዜ የሆነ የሚባል አባባል አለ። እኔ እስቲ ከተሳሳትኩ አርሙኝ። መንግስት በፍርድ ቤት ጉዳይ ላይ ጣልቃ አይገባም ይባላል። ግን የፍትህ ሚኒስቴሮች ለምሳሌ አለ አይደለ፣ የሴቶችና ህፃናት አለ፣ ብቻ የሴቶች ሚኒስቴር አለ አይደለ፣ የብዙ የመንግስት ተቋማት አሉ በእንደዚህ አይነት ጉዳይ ላይ ጣልቃ መግባት የሚችሉ። እንደዚህ አይነት ኬዝ ላይ ለምንድን ነው ዝም የሚሉት? ለምንድን ነው ዝምታን የመረጡት? እስኪ የምታውቁት ነገር ካለ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ፍትሃዊ ያልሆነ ነገር በጣም እየተደጋገመ ስለሆነ ማለት ነው። አበሻ ከጠላክ ከባድ ነው። እግዚአብሔርን አበሻ አንዴ ሰማይ ሲሰቅልህ ሰማይ ይሰቅልሃል። ከሰማይ ሲያወርድ ደግሞ በአንድ ሰከንድ ያወርድሃል። እንደው ሰው በህዝብ አይጠላ። እውነት ነው። ሚኮ ማይኮ ይቅርታ ጠይቋል እና በጣም እኔ በእውነት ሚኮ እኔ የሶሻል ሚዲያ ምን እንደሆነ ያወቅኩት ፕራንክ ምን እንደሆነ ያወቅኩት በሱ ነው። ግን ምን አሳስቶት ምን አይነት መንፈስ
አይምሮ ላይ ገብቶ እንደሆነ እነዛን አይነት ነገሮች ሲያረግ ሲናገር እንደነበረ እሱና ፈጣሪ ነው የሚያውቁት። ግን ለዚች አጭር ህይወት ማለት ነው እንደዚህ ክፉ መሆን አይ ዶንት ኖ። አሁንም ቢሆን ታርጌቱ ምን እንደሆነ አላውቅም። በፊት ላይ እኔ እንደ ሚኮ ማይክ ዩቲዩብ የሚታይ ሰው የለም። ኢትዮጵያዊ ሆኖ እንደ ሚኮ ማይክ ዩቲዩብ የሚታይለት ሰው የለም። አሁን የሚያየው ሰው 3 ሰው 4 ሰው 5 ሰው ነው። እና በእውነት ከህዝብ ጋር አትጣሉ። ያ ከህዝብ ጋር አይደለም ከአንድ ሰው ጋር አትጣሉ። በቃ ሰው ቢያስከፋችሁ ሰው ቢያስቀይማችሁ ሰምታችሁ እንዳልሰማችሁ አይታችሁ እንዳላያችሁ ሆናችሁ ዞር ማለት እንጂ ከአንደበታችሁም በተግባርም መጥፎ ነገር አታድርጉ። በቃ ሰው ሲጠላ ቀባሪም ነው የምታጣው። አሁን ይሄ ልጅ መከላከያ ነበር የሚቀብረው። እንግዲህ ኢትዮጵያውያን ደግሞ ደግ ህዝቦች ነን፣ ይቅር ባዮች ነን እና እኔ በበኩሌ እንደ አንድ ኢትዮጵያዊ ላረጋቸው ነገሮች ሁሉ ይቅር ብየዋለሁ። አላማው እውነተኛ ነገር ከሆነ ከዚህ በኋላ ማህበረሰብን ህዝብን የሚጠቅም አይነት ነገር ይዞ የሚመጣ ከሆነ ነው አሁን ይቅር ብየዋለሁ። ነገሮችን አይቼ ደግሞ ይቅርታዬን አነሳለሁ። እናንተሳ ምን ታስባላችሁ? ይቅር መባባል አሪፍ አይመስላችሁም? እቺ ቪዲዮ ከተመቻችሁ ላይክ፣ ኮፒ ሊንክ ያደርጋችሁ ፕሊዝ። ብቻ በትላንትናው ዕለት ሚኮ ማይክ በድሮ በዩቲዩብ ስራዎቹ የምናውቀው በዩቲዩበር ሲባል አንጋፋ ከሚባሉ ዩቲዩበሮች መካከል የነበረው ሚኮ ማይክ በትላንትናው ዕለት በፌስቡክ ገጹ ላይ ላስቀየምኳችሁ ብቻ ብዙ ነገሮችን ገልጾ ይቅርታ አድርጉልኝ የኢትዮጵያ ህዝብ ብሎ በጽሁፍ መልኩ አጋርቶ ነበር እና ይህ ነገር ብዙዎችን ያናደደ ሆኗል። ምክንያቱም በአንድ ወቅት አንድ ፖድካስት ላይ ቀርቦ የተናገረውን ንግግር ከህዝቡ ዘንድ በጣም ትችትን እንዲደርሰው አድርጎ ነበር ማለት ነው። እስቲ ቪዲዮውን ሰምታችሁ ማታውቁ ከሆነ ቀንጨብ አድርጌ የተናገራትን ንግግር ላሰማችሁ። የደከመ ማህበረሰብ ተቻችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም እና ይህ ንግግር ነበር ከብዙዎች ዘንድ በቃ ተወዳጅነትን አፍርቶ በነበረበት የሶሻል ሚዲያ በዩቲዩብም ሊሆን ይችላል፣ በቲክቶክም በፌስቡክም ብቻ በጣም ተወዳጅነትን ካፈራበት ዘርፍ ላይ በጣም እንዲጠላ ያደረገው ንግግር ይህ ንግግሩ ነው እና ከህዝብ ጋር መጣላት ለዚህ ነው የሚያደርሰው። ለዚህ ነገር ያበቃል ማለት ይቻላል። እና ሶሻል ሚዲያ ላይ የሚንቀሳቀሱ ወይ ደግሞ ሶሻል ሚዲያ ኢንፍሉዌንሰሮች ሲባሉ ደግሞ ለህዝብና ለህዝብ ብቻ ነው መስራት ያለባቸው ብዬ ነው ማስበው። ሐሳባችሁን እስቲ እናንተም ኮሜንት ሴክሽን ላይ አስቀምጡልኝ። ሰማልኝ በረከት ገበሬዋ የለጠፈችውን ማታ ዛሬ ከጠበቃችሁ ለ1000 ሰዎች የቴሌ ብር ዕዳችሁን ከፍላለሁ አለች። ዕዳችን ፈላለ ዘንድሯል። እቺን ሀገር ዘርፋችሁ ሄዳችሁ እንኳን አርፋችሁ አትቀመጡ። አርፈሽ ቁጭ አትይም። አንቺ አሁን ረጅ ሆነሽ ነው የምትረጂን። ከዚህ ከድሃ ማህበረሰብ ላይ ሰርቀሽ በነዳጅ በምን አምታተሽ ሄደሽ እንደገና ሰላም አሰጪንም ዕዳችሁን ከፍላለሁ ትያለሽ እንዴ? መጀመሪያ አንቺ እዚህ መንግስት የሚጠይቅሽን ዕዳ ክፈይ። እኛን ተይና አንቺ እዚህ መንግስት የሚጠይቅሽን ዕዳ ክፈይ። ከመንግስት ዘርፈሽ የሄድሽውን ብር በዚህ በነዳጅ በምናምን አምታተሽ ይሄን ድሃ ህዝብ ገንዘብ ዘርፈሽ የሄድሽውን እስቲ መጀመሪያ ክፈይ። ለራስሽ ክፈይ፣ ለእኛ ተይ። በሚዲያ ያጫዋጫዋችኋል። ይሄንን ቲማቲም እያሽ ገበሬዋ ከአንቺ ውጭ ገበሬ የሌለ እስኪመስል ድረስ በመንግስት ሚዲያ አልቀረ በግል ሚዲያ እየወጣሽ ሲያሟሙቁሽ ሀገሪቷን እጥብ አድርገሽ ሄድሽ። አሁን መልሰሽ አንቺ ረጅ ሆነሽ ትመጫለሽ እንዴ? ይገባሻል የኔ ወርቅ። እስኪ በእናትህ ንግስት ማርያምን ኩን እኮ ነች። ፎቶጄኒክ በስማ ፎቶጄኒክ ነሽ። ኧረ ማርያም አንቺም ነሽ።
ቴንክ ዩ በጣም ነው ያለው። ቴንክ ዩ ዳኒ አመሰግናለሁ። ወደሻቸው በጣም ብዙ ነገር ነው። አረ ብዙ አይደለም ይሄ ላንቺ ትንሽ ነው በጣም። ራሴን ለማጥፋት በምተናነቅ ሰዓት ነው ሰራተኞቼ በለበስኩት ልብሴ ራሴን ንቅ ሳረግ የእውነት ራስሽ ልገኝ? አዎ የእውነት ጠጥቻለሁም ራሴን ለማጥፋት እንዲገልኝ በረኪና እውነት እና በሁለት ነገር፣ አንድ አልኮል፣ ሁለት በረኪና፣ ሶስተኛ በለበስኩት ቲሸርት ትመች ነበረ ንቅ ለማድረግ። ያንን በማድረግ ሰዓት ሰራተኞቼ ናቸው ያስጠሉ። ምክንያቱም ስመጣ ሁሉ ነገሩ ወድሟል። ምንም ነገር የለም። በዚህ ጋር በቃ መኪናዋ እንድትሸጥ ያሉብኝ ባለዳ በዚህም ቦጭቀው ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ። ዛሬ እንደዚህ ሊያልፍ፣ ዛሬ እንደዚህ የኢትዮጵያ ሕዝብ ሊያነሳኝ፣ ኢትዮጵያና ኤርትራን ዛሬ ሊያነሳኝ፣ በዚህም ምን አለበት ፋታ ቢሰጡ፣ ምን አለበት ቢታገሱ። ሰው ነኝ፣ ደንበኛቸው ነኝ አይደል? ደንበኛ ሳልሆን አይደለም። ይሄን ያህል ዓመት የ10 ዓመት ደንበኞቼ ትንሽ ግን አፕን ሲያደርግ በቃ በግራም በቀኝም በቃ ምጥጥጥጥ አረጉ። ቶሎ መኪና ይሸጥኩ፣ አማካሪ የለኝ፣ ምን የለኝ፣ ከጎኔ ሰው የለኝ። እኔ ልጆቼ የማያውቁ ውሼ አይኔ ነው የምታይ፣ አትክልቶቼ አይኔ ነው የምታይ። ቲጂናት ግንዷ፣ ቲጂናት ምሰሶዋ፣ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ። ሰራተኞቼ ታስራለች አትመጣም ብለው ቤት ዕቃ እየሸጡ ደሞዛቸውን እያዙ ሄዱ። ባለዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ አረገኝ። ምንም አጣው፣ ምንም ባዶ። ንብረቴ በሙሉ ያለው ውጭ ነው። ምንም ነገር የለኝም። በዳዴ ድስት መስሪያ የለኝም። ለምሳሌ በስቴፕ በደረጃ የምንሰራቸው ድስቶች 100 ድስት የነበረ ልጅ 60 ድስት የለኝም። ቤቴ መፈተሽ ይቻላል፣ ማየት ይቻላል። አከራየት መሰክራለች። ቪዲዮ ለነበረኝ ሀብት ቪዲዮ መረጃ አለኝ። አሁን ግን እነኛ ነገሮች እየተሸጡ አልቀው እንደገና አሁን እያቆጠቆጥኩ እስቲል በጣም አሁን ፊል ያልኩት ነገር ቢኖር በፊት ዱቤ የሚሰጡኝ ደንበኞቼ ለምንድን ነው አሁን ዱቤ የማይሰጡኝ? አይባልም። ወድቅ ያለው አዎ የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም። ዱቤ 10 ብር አሁን አይሰጡኝም። እሷን ስጥም ነው የምባለው ስለወደቅኩ ስለከሰርኩ። ከዚህ ድርጊታችን ከይቅርታ ጋራ እንቆጠብ። ሰው ልጅ ሲወድቅ ልናበረታታው ይገባል እንጂ ትናንትና ከስሯልና ነገም ይከስራል ብለን ዱቤ የምንሰጥ ሰዎች ፊታችንን አናዙር። እስቲ ልጆቼ ትጂ ልጅ ነኝ ብሎ ካሉ ውይ ያቺ ከሰረችዋ ይሏታል። ኖ እንዲህ መባል የለበት። ብቻ በረከት ገበሬዋ ያው ከመንግስት ጋር በነበረባት ጣጣ ብዙ ፋውልን ሰርተሻል ተብላ በተለይ ደግሞ በነዳጅ ዙሪያ ያደረገችው ሰምታችኋል ብዬ አስባለሁ። እና ያኔ ነዳጅ ችግር በነበረበት ወቅት ብዙ ሰው በተቸገረበት ወቅት እሷ ነዳጆቹን ሰብስባ ስቸበችብ ነበር ተብሎ ብቻ ክስ ተመስርቶባት ክሷን ስትከታተል ቆይታ የሆነ ታይም ላይ ወደ አየርላንድ ሄዳ ኑሮ ጀምራለች። እና አሁን ላይ ደግሞ ለ1000 ሰዎች ብድራችሁን እኔ ከፍልላችኋለሁ፣ በተለይ ደግሞ ቴሌብር ላይ ያለባችሁን ዕዳ በሙሉ ላይቭ ዛሬ ማታ ጠብቁኝ ብላለች። እንግዲህ በጣም ብዙ ሰው በጉጉት እየጠበቀ ይመስለኛል ይሄንን ነገር። በተለይ ደግሞ ብድር ያለባቸው እሷ ትከፍልልናለች ብለው ያሰቡ ሰዎች ይጠብቋታል ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ምን ተሰማችሁ? በተገኘው አጋጣሚ ይጥፍ ነገርሽኝ። ሁለተኛ ጊዜ እንዴት ደስ እንደሚል ብታይ፣ ሽማግሌዎቹ እንዳለ በቤት ነው የመጡት። በዛ ላይ ለማሚና ለዳዲ እኔ ግራሙን ማወቅ አልቻልኩም። በጣም ትልቅ ወርቅ ነው የመጣላችሁ። ለከዝኔ ራሱ እንደዛው እና ያሰብክበት ምን ነው ማሰብበት እንዴ? ሌቭሉ ከፍ ብሏል። የምን ሌቭል ነው ያንቺ? ምንድነው የምትጠበቂው እንዴ? ያንቺ እናትና አባት ሰባት ዘር ስጦታ አይጠግቡምና እንዴ? ወርቅ እኮ ቀልዳር በጣም ርቀት በጣም ጥልቅ ተቆፍሮ የሚገኝ ነገር ነው። ይኸውልሽ እኔ አከብራለሁ። አዎ ለሁለቱም ለእናትሽም ለአባትሽም ጋቢ አለብሳለሁ። አለቀ። 2 ጋቢ በዛ ነው ማፋት ያንሳል። አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው። እንግዲህ ያንሳል ካልሽ ያንሳል። ቢዚ ደሞወደው መኪና። ኧረ እባክሽ እውነት ደስ አይልም? የምትወጂው መኪና ነው በጣም በእውነት። ሄሎ እንዴ ብዙ ተመሰጥሽ። በሰላም ነው ማለት ስለመኪናው እኮ ነው ያወራው። ስለመኪናው? አዎ ስለመኪናው። ለምን ውስጡ ሰው አለው? መኪናው ራሱ አልመጣም። ስለሱ ሳታወሪ ስለመኪናው ነው ያወራው። ምንድነው መኪና አይተሽ እየሻፈርሽ ስለመኪናው ምናምን ትያለሽ እንዴ? ይኸውልሽ እኔ ቺት እንዳረግሽ እንደወሰለትሽ ነው የምቆጥረው። መኪና ምናምን ታሞግሻለሽ ፊት ለፊት ነይ። ለምን አሞግሰሽ ትቀሪያለሽ? ነይ ነይ። ተመኝታ በምኞት አትቀሪ። በምኞት አትቀሪ እና በምኞት አትቀሪ። ነይ ግቢ እባክሽ
ግቢ ሰላም ፈልገሽ ተመኝተሽ የማይቀርም ምንድነው እየፈጠራችሁ ነው? ማነሽ አንቺ? በተገኘው ጥፍ የሚለው እዚህ ነው። ይመች አንተ ሀብታም ነህ አይደል? ይመች ያርግልኝ። ይኸውልሽ የዘመዶችሽን ፍላጎት እሱ ያሟላልሻል። ይመቻችሁ፣ ይመች ይዛት ሂድ በቃ። እንዴ ታገኝቶ ብቻ በተገኘው አጋጣሚ እጥፍ ይሉታል። ይሄ ነው ማለት ነው። እና የወላ ወጪ ከሚበዛ ይሻለኛል ብሎ ነው እንግዲህ ፒኦቪ የቋጣሪ ሰርግ ስትገባ ጋሸኛ አልበላንም። በሌ እዚህ ጋር ምግብ አምጣላቸው እስኪ አልበሉም። ምንድነው ለውዝ ዝም ብለህ ብላ አባ ኑሮ ተወዷል። አረ ዲጄ ዘፈኑን ሞቅ ሞቅ አድርገው። ኤምኤክስ ፕሌየር አልሰራ ብሎኝ እኮ ኤምኤክስ ወይኔ ኢንፊኒክስ ወይኔ መቀለጃሉ ጀት ነው ገቦት አልደረሰችም እንዴ? እስካሁን አልመጣችም እንዴ? አረ ከተነሳች ቆይቷል። እና በእግሯ ነው የምትመጣው ባክሽ። ፖሊሶች ምን ተፈጠረ? የሰው ቢል ላይ ነው የደገስነው። ጭራሽ እንደዚህ አይነት ሰርግ ግን ቢቀርስ ባይሰረግ ዝም ተብሎ ቢገባስ? ሰላም ነው ጋሼ? ሰላም። በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል? በእኛ ጊዜ ኑሮ ምርካሽ ስለሆነ 50 ብር በወር ማለት ነው። በወር 50 ብር ልጅነት ተመልከቱ። የሚጠይቁ ይመስላችኋል? 1000 ብር 1000 ብር በወር 1000 ብር። ስለዚህ አብረን እየዞርን ደግሞ እንጠይቅ ሴቶች። ይቻላል። ወንድ ልጅ በወር ምን ያህል መሆን አለበት ገቢው? 10 ሚሊዮን። ምን? ወንድ ልጅ ገቢ በወር ስንት መሆን አለበት? 3 ሚሊዮን። ምን? አስባችሁታል? የሰውየው ድንጋጤ ብቻ አይታችሁ ልዩነቱን መረዳት ትችላላችሁና በአሁኑ ሰዓት ያሉ አንዳንድ ሴቶች ሁሉንም አይከተትም። አንዳንድ ሴቶች በተለይ ደግሞ ራሳቸውን እንደ ምዕራባውያን የሚያስቡ ሴቶች፣ ዘመናዊ አድርገው የሚያስቡ ሴቶች ወንድ ልጅ በጣም ብር ሊኖረው ይገባል ብለው ያስባሉና ይህንን ቪዲዮ አይታችሁ እንግዲህ የድሮ አባትና እናቶቻችን እንዴት አይነት አስተዳደግ እንዳሳደጉን መገመት አይከብድም። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህ ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።